السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ሲሆን ላይክ ሼር ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ኡሙ ሱለይም ረዲየላሁ ዐንሃ የአነስ ረዲየላሁ ዐንሁ እናት ነበረች። ባለቤቷ ከሞተ በኋላ ጊዜዋን ልጇን በስርዓት ለማሳደግ ለማዋል በመፈለጓ ለጥቂት ጊዜ ሳታገባ ነበር የቆየችው። በኋላም አቡ ጣልሃን አግብታ አቡ ዑመይር የሚባል ልጅ ወለደች። መልእክተኛው ቤቷ እየሄዱ ከልጇ ጋር ይጫወቱ ነበር። አንድ ቀን አቡ ዑመይር ታመመ። አቡ ጣልሃ ረዲየላሁ ዐንሁ ለጉዞ እንደወጣ ልጁ ይሞታል። ታጥባውና ጠቅልላው አልጋው ላይ ታጋድማለች። ከዚያም ታጥባ ልብሷን ቀይራና ተኳኩላ ጠበቀችው። ባለቤቷ ወደ ቤት ገብቶ ጾሙን ያፈጥርና ልጁ እንዴት ነው ብሎ ይጠይቃታል። እሷም አሁን ሰላም ሆኗል ትለዋለች። በመልሶ ይረካና ባልና ሚስት አልጋ ተጋርተው ያድራሉ። ጠዋት በሚነሱበት ጊዜ የሚከተለውን ምልልስ ያደርጋሉ። ኡሙ ሱለይም እንዲህ ትለዋለች፣ የምጠይቅህ ነገር አለኝ። አቡ ጣልሃ ቀጠል አድርጎ ምንድነው እሱ ይላታል። ኡሙ ሱለይም አንድ ሰው የሆነ ነገር አደራ ከሰጠው የተሰጠውን ነገር በሚጠየቅበት ጊዜ መመለስ አለበት ወይስ የለበትም? አቡ ጣልሃ ቀጠል አድርጎ መስጠትም አለበት፣ አልሰጥም ለማለት ምንም መብት የለውም። ኡሙ ሱለይም እንዲህ አለችው፣ አቡ ዑመይር በአላህ የተሰጠን አደራ ነበር፣ ግን መልሶ ወስዶታል። አቡ ጣልሃ በጣም አዘነ። ከዚያም ታዲያ ለምን በፊት አልነገርሽኝም አለና ተቆጣ። ወደ መልእክተኛው ሰለላሁ ዐለይሂ ወሰለም በመሄድም የሆነውን ይታርክላቸዋል። ጸሎት የሚያደርጉለትና ያለፈውን ሌሊት ከባለቤትህ ጋር አንድ ላይ ማዳራቸው አላህ ሳይባርክልህ አይቀርም አሉት። አንድ ሷሃባ ሲናገር መልእክተኛው የመባረካችሁ ውጤት ለማየት በቅቻለሁ። አቡ ጣልሃ ከሚስቱ ጋር በዚያ ሌሊት በመገናኘቱ የተነሳ አብደላህ የሚባል ልጅ አገኙ። አብደላህ ደግሞ 9 ቃሪ ሙሉ በሙሉ የሸመደዱ ወንድ ልጆችን ለመውለድ በቅቷል። ኡሙ ሱለይም ረዲየላሁ ዐንሃ በልጇ ሞት ጊዜ ያደረገችውን ለማድረግ ከፍተኛ ወኔና ትዕግስት ያስፈልጋታል። ባሏ በጉዞ በተንከራተተና ምግብና እረፍት በፈለገበት ሰዓት ስለ ልጁ ሞት እንዲያውቅ አልፈለገችም። ይህ ደግሞ ትዕግስተኛና አርቆ አሳቢነት መሆኑን የሚያመላክት ድርጊት ነው። ሱብሃንአላህ።